የአማራ ፋኖ ብሔራዊ ንቅናቄ አፍብን ለኤምባሲው ጥሪ አውንታዊ ምላሽን ሰጥቷል። አፍብን ጦርነት እንዲቆምና በሰላማዊ ድርድር እንዲቋጭ እንደሚፈልግ በወጣው መግለጫ ላይ ገልጿል። አፍብን ማህተምና ፊርማ ባይኖረውም በቃል አቀባዮቹ በኩል ይፋ ባደረገው የዛሬ መግለጫው የፋኖ ትግል ለ10 ዓመታት የዘለቀውን ሰላማዊ ትግል ፍሬ ባለማፍራቱና በአማራ ሕዝብ ላይ የሚደርሰው የዘር ማጥፋት በመቀጠሉ የተጀመረ የመጨረሻ አማራጭ ነው ሲል አስታውቋል። ቡድኑ አክሎም ዓላማው የአማራን ሕዝብ ህልውና ከጥፋት መከላከል እንደሆነ ገልጾ ጦርነቱ እንዲቆምና በሰላማዊ ድርድር እንዲቋጭ እንደሚፈልግ በመጠቆም ለድርድሩም የሚከተሉትን 9 ቅድመ ሁኔታዎችን አስቀምጧል። አንደኛ፣ የፌዴራልና አጋር ኃይሎች ከአማራ ክልል እንዲወጡ የሚል ሲሆን፣ ሁለተኛ፣ የብልጽግና ፓርቲ መዋቅር እንዲፈርስ የሚል ይገኛል። ሶስተኛ፣ ስልጣንም በፋኖ ለሚመራ የሽግግር አስተዳደር እንዲሰጥ የሚል ሲሆን፣ አራተኛ፣ ዓለም አቀፍ የሰብአዊ መብት ተሟጋቾችና የተባበሩት መንግስታት መርማሪ ቡድን ገብቶ ምርመራ እንዲያደርግና ተጠያቂነት እንዲሰፍን ይጠይቃል። አምስተኛ፣ የአማራ ፖለቲካ እስረኞች እንዲፈቱ የሚል ሲሆን፣ ስድስተኛ፣ የተቋረጡ መሰረታዊ አገልግሎቶች ማለትም ቴሌኮም፣ ኢንተርኔትና ባንክ እንዲከፈቱም ይጠይቃል። የሰብአዊ እርዳታም ያለ ገደብ እንዲቀርብ ጠይቋል። የአማራ ዘር ማጥፋት በይፋ እንዲታወቅ ሲልም ጠይቋል። የወሰንና የማንነት ጥያቄዎች ማለትም የወልቃይት ራያ መተከል ደራ እውቅና እንዲያገኙና የተፈናቀሉም እንዲመለሱ የሚልም በቅድመ ሁኔታዎች ውስጥ የተካተተ ሲሆን ዓለም አቀፍ ሕግ እንዲከበር የጠየቀው አፍብን ዓለም አቀፍ የሰብአዊ መብትና የጦርነት ሕጎችን እንደሚያከብርና ለቀጣዩ ውይይቶችም ዝግጁ መሆኑን ገልጿል። አሜሪካም ማዕቀብ መጣልን ጨምሮ በአገዛዙ ላይ ጫና እንድታሳድር ሲልም በመግለጫው ላይ ጥሪ አቅርቧል።